እነዚህን በተለይ በፈተና ላይ የሚተገበሩ መመሪያዎቹን መተግበር መቻል አለብን ማለት ነው። እነዚህ እንግዲህ ጀነራሊ ከምዝገባ ጀምሮ ያወጡ ናቸው ማለት ነው። የመጀመሪያው ፈተናው በሲስተም እንደሚሰጥ እዚህ ጋር ይገልጻል። በሲስተም እንግዲህ መሆኑ ከታወቀ ምዝገባ ሲያናደርግ በተለይ በኋላ ሎጊን ስንል በኢሜል ስለሆነ የኢሜል አድራሻ ነው ያው የምንመዘገበው። ኦልሬዲ ተመዝግባቸዋል። ከዛ በኋላ እንግዲህ የመረጣችሁት የፈተና ጣቢያ አለ። የፈተና ጣቢያ መምረጣችሁ ብቻ ሳይሆን ባይዙ ስም ዝርዝራቸውን በአሁኑ ዙር ኦልሞስት እያንዳንዱ የፈተና ጣቢያ ላይ እና በዲፓርትመንት ስም ዝርዝራችሁ ወጥቷል። ምናልባት የቴሌግራም ቻናሌ ላይ ማግኘት ትችላላችሁ። አዲሽናሊ እንግዲህ የሬጅስትሬሽን አይዲውን በሲስተሙ የሰጣችሁን ማለት ነው ፕሪንት አድርጋችሁ መያዝ መቻል አለባችሁ። በዕለቱ መታወቂያ እና ሌሎች የሚያስፈልጉ መረጃዎችን ይዛችሁ መገኘት መቻል አለባችሁ ማለት ነው። እነዚህን ካልን እንግዲህ ተጨማሪ ጤና ሚኒስቴር ያወጣቸው የመመሪያዎች አሉ። በተለይም ደግሞ ስለ ፈተናው ዝርዝር መረጃዎች አሉ። ጤና ሚኒስቴር ያወጣውን እንግዲህ ዝርዝር የፈተና ዲቴል ማብራሪያ ለማሳየት እሞክራለሁ። መጀመሪያ እንግዲህ ቅድም እንዳያችሁት ዌብሳይቱ ላይ ስትገቡ ያው እንደዚህ አይነት ኢንተርፌስ ይመጣል። መጀመሪያ ላይ ሎጊን ትላላችሁ ማለት ነው። እንደዚህ አይነት ኢንተርፌስ ይመጣል። ሎጊን ትልቁታላችሁ። ሎጊን ካላችሁ በኋላ መጀመሪያ ላይ የያዛችሁትን ፓስወርድ ታስገቡታላችሁ ማለት ነው። ያኛውን ፓስወርድ ስታስገቡት ሎጊን ትላላችሁ። ግን እዚህ ጋር አልጨረሳችሁም። መጀመሪያ ሎጊን ካላችሁ ከገባችሁ በኋላ እናንተ ተፈታኝ መሆናችሁን ዲቴክት ካደረገ በኋላ ፓስወርድ እንደ አዲስ የሚቀየርና እንዲሁም ደግሞ ዩዘር ኔም ፈታኛችሁ የሚሰጣችሁ ይኖራል ማለት ነው። መጀመሪያ ግን ፓስወርዱን ትቀይራላችሁ። ያንን ዩዘር ኔም ፈታኛችሁ የሰጣችሁን አስገቡና ዜን ሴቭ ቼንጅስ ትሉታላችሁ ማለት ነው። እንግዲህ ይሄኛው መጀመሪያ ላይ የነበረውን ፓስወርድ ተቀይሮ እንደ አዲስ ክሬት ተደርጎ የሚሰጥ ነው ማለት ነው። ወይም ደግሞ እንደራሳችሁ የምታዘጋጁት ነው ማለት ነው። እዚህ ጋር እንደምታዩት እንግዲህ አዲሱ የበፊቱ ዩዘር ኔም አለ። የአዲሱ ዩዘር ኔም የሚሰጣችሁ አለ። ከረንት ፓስወርድ አለ። ከዛ አዲስ ፓስወርድ ታስገቡና እንትን ትላላችሁ። ኔክስት ትሉታላችሁ። ሴቭ ቼንጅስ ካላችሁ በኋላ እዚህ ጋር እንግዲህ እንደ ሙያ እዚህ ጋር ነርሲንግ ስለሚል ነው። ለምሳሌ ሌላ ሙያም ለሆነ ባለሙያ እንደ ዲፓርትመንት ያወጣና ዜን እዚህ ጋር እንደምታዩት አቴምፕት ኩዊዝ ይለዋል ማለት ነው። አቴምፕት ኩዊዝ ሲል የኩዊዙን ፓስወርድ ይሰጣችኋል። እሱን ፓስወርድ ታስገባላችሁ ማለት ነው። ስታርት ስትሉት እንግዲህ ይሄ ኩዊዝ ሲል እንግዲህ ዋናው የፈተናው አካል ውስጥ ገብተናል ማለት ነው። እዚህ ጋር ከአንደኛ ጥያቄ ጀምሮ ቲክ እያደረግን እያንዳንዱ የመልሳችን ላይ ቲክ እያደረግን እንሄድና አንዱን ፔጅ ስንጨርስ እንግዲህ ታች ላይ ቀስቱ ላይ እንደምታዩት ኔክስት ፔጅ እንላለን ማለት ነው። አዲሽናሊ ደግሞ እዚህ ጋር ያልመለስነው ጥያቄ ኖሮ ለምሳሌ መመለሱ ፈልግ ፕሪቪየስ ፔጅ ብለን ድጋሚ ወደ አለፈው ፔጅ ላይ ተመልሰን ማስተካከል ያለብንን ነገሮች አስተካክለን እንድንመለስ ያደርገናል ማለት ነው። በተቻለ መጠን እዚህ ጋር እያንዳንዱ ጥያቄዎች የግድ ካልመለስን ብለን እንትን ላንል እንችላለን። የምንመለስባቸው ሁኔታዎች ይኖራሉ። እዚህ ጋር ደግሞ የኩዊዝ ናቪጌሽን ያ ማለት የመለስናቸው ጥያቄዎች እዚህ ጋር ማርክ ተደርገው እናያቸዋለን ማለት ነው። አዲሽናሊ ይሄን ሁሉ ከመለስን በኋላ ፊኒሽ እንለዋለን ማለት ነው። እዚህ ጋር እንደምታዩት ፊኒሽ አቴምፕት ካልን በኋላ ሳንመልሰው ያለፍነው ካለ እዚህ ጋር ሳመሪ ያሳየናል ማለት ነው። እዚህ ጋር ያልተመለሰ ካለ አዲሽናሊ እዚህ ጋር ባክ እንለውና ሪተርን ቱ አቴምፕት እንለዋለን። ወደ ታች ስክሮል እናደርግና ሪተርን ቱ አቴምፕት ብለን ያልሰራናቸውን ድጋሚ እንሰራና ዜን ፋይናሊ ፊኒሽ እንላለን ማለት ነው። ከጨረስን በኋላ እንግዲህ ሰብሚት ከተደረገ በኋላ ማስተካከል አይቻልም። እዚህ ጋር ለምሳሌ መቀየር የምንፈልጋቸው ነገሮች ቢኖሩ በጥንቃቄ እዚህ ጋር ማስተካከል መቻል አለብን ማለት ነው። ከዚህ በኋላ
መመለስ የማንችልባቸው ጥያቄዎች ስለሆኑ ማለት ነው። በተለይ እዚህ ጋር ሰብሚት ኤንድ ፊኒሽ ካልን በኋላ ወደኋላ መመለስ አንችልም። ለዛሬ ያለኝ መረጃ ይሄ ነው። አመሰግናለሁ። መልካም ምሽት።